በዛሬ ቪዲዮ እንዴት አድርገን ኤክሴል ላይ ቻርት ክሬት ማድረግ እንችላለን። እንደዚህ አይነት የምትመለከቷቸውን አይነት ቻርቶች እንዴት አድርገን ነው ኤክሴል ላይ ክሬት ማድረግ እንችላለን የሚለውን የምናይ ይሆናል። ስለዚህ ቻርት ክሬት ለማድረግ በመጀመሪያ ምንድነው ቻርት ለምንድነው የሚጠቅመው? ቻርት በቀላሉ ዳታን ሪፕሬዘንት ለማድረግ የሚረዳ ቱል ነው። ወይም ደግሞ አንድ ኢንፎርሜሽን ቶሎ አንደርስታንድ ማድረግ እንችላለን። ለምሳሌ እዚህ ጋር እንደምትመለከቱት ኮፊ ሾፕ ዴይሊ ሴልስ ነው እዚህ ጋር የምትመለከቱት። እንደዚህ ቁጥር እያየን አንድ ነገር ቶሎ አንደርስታንድ ለማድረግ አስቸጋሪ ነው የሚሆነው። በየትኛው ቀን ነው ከፍተኛ ሽያጭ የተከናወነ የሚለውን እዚህ ጋር በቁጥር ሲሆን ትንሽ አስቸጋሪ ነው የሚሆነው፣ ስፔሻሊ ላርጅ ዳታ ሲሆን ደግሞ። ነገር ግን እዚህ ጋር በቀላሉ በየትኛው ቀን ከፍተኛ ሽያጭ ተከናወነ የሚለውን ማየት እንችላለን። እዚህ ጋር ቻርቱን አይተን በቅዳሜ ቀን ላይ የተሻለ ሽያጭ ተከናውነዋል ማለት ነው። ስለዚህ እንዴት አድርገን ነው ይሄንን የምናስገባው የሚለውን ነው የምናየው። ልክ በዚህ መልኩ ዳታ ካለን በዚህ መልኩ ካስቀመጥን በኋላ ምንድነው የምናደርገው? ሰለክት እናደርጋለን። ይሄንን ሰለክት ካደረግን በኋላ ወዴት ነው የምንሄደው? ወደ ኢንሰርት ታብ እንሄዳለን። ደን ከዛ በኋላ የተለያዩ አይነት የቻርት አይነቶች አሉ። ከዛ ውስጥ የሚሆነንን የቻርት አይነት ኮለመን ቻርት፣ ባር ቻርት፣ ፒ ቻርት የሚሉ የቻርት አይነቶች አሉ። ከነዛ ውስጥ አንዱን እንመርጣለን። ለምሳሌ እኔ ኮለመን ቻርት ቱዲ ኮለመን ቻርት መርጬ ላሳያችሁ እና ደን ክሊክ አደርግበታለሁ ማለት ነው። ደን ከዛ በኋላ በዚህ መልኩ ይመጣልናል። ደን አክሲሱን መቀየር እንችላለን። ዳት ሚንስ በዚህ በዋይ አክሲስ እና በኤክስ አክሲስ ላይ የሚቀመጠው ዳታ ኤዲት ማድረግ ከፈለግን ምንድነው የምናደርገው? እዚች ጋር አዲስ ቻርት ኤለመንት የሚለው ላይ እንመጣና አክሲስ ታይትል ፕራይመሪ ወይ ደግሞ ሆሪዞንታል ላይ ምንድነው እዚህ ጋር ዴይ ነው። ደን ዴይ እንላለን። ከዛ በኋላ ሌላኛው ደግሞ ቻርት ኤለመንት ላይ አክሲስ ታይትል ላይ ፕራይመሪ ቨርቲካል ላይ የሚሆነው ምንድነው? ሴልስ ኢንቢር ሴልስ እንዲሆንልኝ ነው የፈለግኩት። ደን ከዛ በኋላ ይህንን በዚህ መልኩ ኤዲት ማድረግ እንችላለን። እችንን ኤዲት ማድረግ ይቻላል ማለት ነው። ደን እችን ወደ ጎን ድራግ ማድረግ ትችላላችሁ። ለማስፋት ከፈለጋችሁ በዚህ መልኩ ኢንሰርት ማድረግ እንችላለን። በተመሳሳይ መልኩ አኑዋል ቴምፕሬቸርን ዳታ በቻርት ማስቀመጥ ብትፈልጉ ዳታውን በዚህ መልኩ ካስቀመጣችሁ በኋላ እዚህ ጋር ሰለክት ታደርጋላችሁ ሁሉንም ዳታ። ከዛ ወደ ኢንሰርት ታብ እንሄዳለን። ቻርት ደን ኮለመን ቻርት ሰለክት እናደርጋለን። ከዛን የቻርት አይነቶችን እዚህ ጋር ሰለክት ማድረግ ትችላላችሁ። ደን አክሲስ ታይትል ሆሪዞንታል ላይ ምንድነው መንዝ ነው ያለው። ደን ቨርቲካል ላይ ደግሞ ምንድነው ያለው? ቴምፕሬቸር። በዚህ መልኩ ማስቀመጥ እንችላለን። ያንን እንደፈለጋችሁ አጀስት ማድረግ ትችላላችሁ ሳይዙን። እንደዛ እንዳይሆን ከፈለጋችሁ በዚህ መልኩ ይቻላል።